ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ የስፖርት አፍቃሪያን አጫጭር የስፖርት መረጃዎችን እንደተለመደው በሰዓታችን ይዘን መተናል። ወደ ቤተሰቦች ለጊዜው በትልቁ የዩቲዩብ ቻናላችን በፋና ስፖርት ላይ ቪዲዮዎችን እየሰራን አይደለም። እናም ይህንን አዲስ የዩቲዩብ ቻናል ሰብስክራይብ በማድረግ ተቀላቀሉን። ቪዲዮንም ላይክ አድርጋችሁ ጀምሩት። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። ኔይማር ጁኒየር ከብራዚል ብሔራዊ ቡድን ጋር ያደረገውን የዓለም ዋንጫ ጉዞ ከጨረሰ በኋላ ወደ ልጅነት ክለቡ ሳንቶስ ተመልሷል ተብሏል። ወደ ቤቱ ተመልሶም ከቡድኑ ጋር ልምምድ ለማድረግ ተዘጋጅቷል የተባለው ጫማ ይሰቅላል ብለው ቢጠብቁም ብዙዎች ኔይማር ግን ወደሚወደው እግር ኳስ ተመልሷል ሲል ይህንን መረጃ ሞንዶ ዲፖርቲቮ ዘግቦታል። ማይክል ካሪክ ማርከስ ራሽፎርድን በልምምድ ላይ አቅሙን ለማየትና ለራሽፎርድ እድል ለመስጠት በጉጉት እየጠበቀ ይገኛል ተብሏል። በዚህ ክረምት የሚያስፈርመው ትልቅ የአውሮፓ ክለብ ካላገኘ በስተቀር ማርከስ ራሽፎርድ ከማንቸስተር ዩናይትድ የመልቀቅ ምንም ፍላጎት የለውም ሲል ይህን መረጃ ሜን ስፖርት ዘግቦታል። የፈረንሳይ ብሔራዊ ቡድን ከእንግሊዝ ጋር ለሚያደርገው የመጨረሻ ጨዋታ ትናንትና በኢንተር ሚያሚ ስታዲየም በተደረገ የልምምድ ወቅት ላይ ዊሊያም ሳሊባ ተገኝቶ ነበር ሲል ይህንን መረጃ ደግሞ ሌኪፕ ዘግቦታል። ፒየር ኤምሪክ ኦባሜያንግ ወደ ስፔን ላሊጋ ተመልሷል። የ37 ዓመቱ ጋቦናዊ በ1.5 ሚሊዮን ዩሮ የዝውውር ዋጋ ነው አዲስ አዳጊውን ዲፖርቲቮ ላካሮኛን የተቀላቀለው። አጥቂው ባለፈው የውድድር ዘመን በማርሴይ በሁሉም ውድድሮች 41 ጨዋታዎችን አድርጎ 14 ግቦችን ማስቆጠር ችሏል። ዲፖርቲቮ ላካሮኛ ባለፈው የውድድር ዘመን በሴጉንዳው ሁለተኛ ደረጃን ይዞ በማጠናቀቅ ከ2017-18 የውድድር ዘመን በኋላ ለመጀመሪያ ጊዜ ወደ ላሊጋ ማደጉ ይታወሳል። በ2022 ለባርሴሎና ለ4 ወራት ብቻ ተጫውቶ የላሊጋውን ዋንጫ ያነሳው ፒየር ኤምሪክ ኦባሜያንግ ባለፉት 6 ዓመታት ለ5 የተለያዩ ክለቦች ለመጫወትም ፊርማውን አኑሮ ነበር ተብሏል። ዲፖርቲቮ ላካሮኛ አዲሱን የውድድር ዘመን ከኤልቼ ጋር በሚያደርገው ጨዋታም የሚጀምር ይሆናል። ቤሺክታሾች የቱርኩ ክለብ ሙሐመድ ሳላህን በነጻ ዝውውር ለማስፈረም ከሱ ጋር የቃል ስምምነት አድርገዋል ተብሏል። ሳላህን በአመት 10 ሚሊዮን ዩሮ ደሞዝና 2 ሚሊዮን ዩሮ ጉርሻ የሚያገኝ ይሆናል። በኮንትራቱ ውስጥም 1 ዓመት የማራዘም አማራጭ ይካተትበታል ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ኤደርሰን የአታላንታው ተጫዋች በማንቸስተር ዩናይትድ በጥብቅ ይፈለግ የነበረው ይህ የመስመር አጥቂ አሁን ላይ እስከ ሰኔ 2031 ድረስ በአታላንታ የሚያቆየውን አዲስ ውል ተፈራርሟል ሲል ይህንን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። ዩኤፋ በ2027 ምርጫ ለማድረግ አቅዷል። ለፊፋ ፕሬዝዳንትነት የሚወዳደሩ ዋና እጮችም ተገልጸዋል። የተለያዩ ዘገባዎችም እንደሚያሳዩት የፒኤስጂው ፕሬዝዳንት ናስር አልካላፊ በአውሮፓ እግር ኳስ ውስጥ ጃኒ ኢንፋንቲኖን ለመወዳደር ከፍተኛ ድጋፍ ያለው ሰው ነው ተብሏል። ለፊፋ ፕሬዝዳንትነት ትልቅ ፉክክር የምናይም ይሆናል ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ይህንን አዲስ የዩቲዩብ ቻናል ሰብስክራይብ በማድረግ ቻናላችንን አብረን እናሳድግ እላለሁ። ወደ ሌሎች የስፖርት መረጃዎች እሻገራለሁ። በቀጣይ ማሰልጠን የምፈልገው ብሔራዊ ቡድን ነው። ዣቪ ሄርናንዴዝ ስፔናዊ አሰልጣኝ ዣቪ ሄርናንዴዝ በቀጣይ ወደ ብሔራዊ ቡድን ስልጠና መሄድ እንደሚፈልግ ገልጿል። ቀጣይ ማረፊያ ብሔራዊ ቡድን ሊሆን ይችላል ያለው ዣቪ ሄርናንዴዝ ለእኔ የሚስማማ ይመስለኛል፣ ያንን እፈልጋለሁ ብሏል። ቤተሰብ አለኝ፣ ክለብ ደግሞ ከእነሱ ጋር በቂ ጊዜ እንዳገኝ አያደርገኝም ሲል ምክንያቱን አስረድቷል። አክሎም በዓለም ዋንጫ፣ በአውሮፓ ዋንጫ፣ በአፍሪካ ዋንጫና በእስያ በአሰልጣኝ መሳተፍ ፈልጋለሁ ሲል ተደምጧል። በኤንዞ ማሬስካ የሚመራው ማንቸስተር ሲቲ ምንም እንኳን ከክለቡ ሊለቅ እንደሚችል የሚወሩ ወሬዎች ቢኖሩም ቲጃኒ ሬንደርስ ለማንቸስተር ሲቲ ያለውን ብቃት እንዲያሳይ እድል ለመስጠት ከፍተኛ ፍላጎት አለው ተብሏል። ኤንዞ ማሬስካ ለቲጃኒ ሬንደርስ እድል ለመስጠት እቅድ አለው ሲል መረጃ ፉትቦል ኢንሳይደር ዘግቦታል። ቶተንሃም ሆትስፐሮች የማንቸስተር ሲቲውን የመስመር አጥቂ ሳቪኒዮን ለማስፈረም በ65 ሚሊዮን ፓውንድ ከጫፍ ደርሰዋል እየተባለ ነው። ማንቸስተር ሲቲዎችም የተጫዋቹን ምትክ እያፈላለጉ ነው ተብሏል። እና ማንቸስተር ሲቲዎች የሳቪኒዮን ምትክ ካላገኙ በስተቀር ግን ወደ ቶተንሃም እንዲዘዋወር አረንጓዴ መብራት አይሰጡትም ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል።
በሌላ መረጃ ሊቨርፑሎች ዛሬ ከሰዓታት በፊት ከክሪስታል ፓላስ አመራሮች ጋር ተገናኝተው ነበር ተብሏል። ውይይትም አድርገዋል። የውይይታቸው ርዕስም ማክሴንስ ላክሮክስ ነበር ተብሏል። ይህ ማለት ሊቨርፑል ስለ ፈረንሳዩ ተከላካይ ዝውውር ወይንም ሁኔታውን መረጃ ለማግኘት ከክሪስታል ፓላስ ጋር ግንኙነት ጀምረዋል ማለት ነው። እስካሁን ድረስ ግን ይፋዊ የዝውውር ጥያቄ ወይንም ስምምነት ላይ መድረስ አልቻሉም ሲል ይህንን መረጃ ኢንዲፔንደንት ዘግቦታል። ከሊቨርፑል ጋር በተያያዘ እያንዳንዱን ዋንጫ ማሸነፍ ፈልጋለሁ ብሏል። የሊቨርፑል የመሃል ሜዳ ተሰላፊ ዶሚኒክ ስፖዝላይ በክለቡ ያለውን ውል እስከ 2031 ድረስ አራዝመዋል። ዶሚኒክ ስፖዝላይ ውሉን ካራዘመ በኋላ በሊቨርፑል ቤት አርአያ መሆን ፈልጋለሁ ሲልም ተናግሯል። ክለቡን ስቀላቀል የነበረው ዓላማዬ አልተቀየረም ያለው ስፖዝላይ ቻምፒዮንስ ሊጉን ጨምሮ ሁሉንም ዋንጫዎችን ማሸነፍ ፈልጋለሁ ብሏል። ለዚህ ዓላማ ለመፋለም ዝግጁ ነኝ ሲልም ጨምሮ ተናግሯል። ምናልባት ይሄ ቀን የህይወቴ ምርጡ ቀን ነው። እዚህ ማሸነፍ ፈልጋለሁ። ገና በጣም ብዙ ጊዜያቶች አሉን። በርካታ ዋንጫዎችን እናሸንፋለን ሲል ዶሚኒክ ስፖዝላይ በሊቨርፑል ቤት እስከ 2031 ድረስ የሚያቆየውን ውል ከፈረመ በኋላ ተደምጧል። በሌላ መረጃ አርሰናል ሞርጋን ሮጀርስን ለማስፈረም የሚያደርገውን ጥረት ለማፋጠን እየተዘጋጀ ነው ተብሏል። አስቶን ቪላ ከተጫዋቹ 130 ሚሊዮን ፓውንድ ያህል ዋጋ ይፈልጋል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። አርሰናሎች የዓለም ዋንጫ ሲጠናቀቅ የሞርጋን ሮጀርስን ዝውውር እንደሚያፋጥኑ ይጠበቃል። የአስቶን ቪላው ኮከብ ዋነኛ ኢላማቸው ነው ሲል ይህንን መረጃ ደግሞ ሜን ስፖርት ይፋ አድርጎታል። ሞርጋን ሮጀርስ የአርሰናል ዋና ኢላማ ሲሆን ከክለብ ለክለብ የሚደረገው ውይይትም በጥሩ ሁኔታ እየተካሄደ ይገኛል ሲል ይሄንን መረጃ ደግሞ ቤተሰቦች ፉትቦል ኢንሳይደር መረጃውን ይፋ አድርጎታል። ሞርጋን ሮጀርስ እና አርሰናልን በተመለከተ ሮጀርስ በዚህ ክረምት አርሰናልን ለመቀላቀል ፍላጎት እንዳለው ለአስቶን ቪላ አስተዳደር አሳውቋል። ይህም በሁለቱ ክለቦች መካከል የተደረገውን ድርድር ለማመቻቸት ያስችላል ሲል ይሄንን መረጃ ደግሞ ቤተሰቦች ለኤኪፕ ይፋ አድርጎታል። አርሰናሎች ለኤዝሪ ኮንሳ የዝውውር ጥያቄ ሊያቀርቡ ነው ተብሏል። በዚህ ደረጃ በክለቦቹ መካከል ባለው የዋጋ ግምት ውስጥም ጉልህ የሆነ ክፍተት እንዳለ ይታሰባል። ኮንሳ በቪላ ላይ አሁን የ2 ዓመት ኮንትራት ቀርቶታል። እናም የማራዘሚያ ስምምነት መፈረም አይፈልግም ሲል ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። ራይስን ትልቅ ተጫዋች ነህ ብለው ለሱ ምንም አይጠቅመውም። የቀድሞ ስኮትላንዳዊ የሊቨርፑል ተጫዋች ግራም ሱነስ ዲክላን ራይስ በትልቅ ደረጃ መነሳት የሚችል ተጫዋች አይደለም ሲል ተናግሯል። ራይስ ጥሩ ተጫዋች ነው፣ ስለሱ ጥሩ ነገሮችን ሰምቻለሁ፣ ነገር ግን እሱን የትልቅ ደረጃ ተጫዋች ብዬ በገልጸው ለሱ ምንም አይጠቅመውም ሲል ግራም ተናግሯል። አክሎም ራይስ በቁም ኳሶች ላይ በጣም ምርጥ ነው፣ በጣም ድንቅ ችሎታም ያሳያል፣ ነገር ግን ሮድሪ በአርጀንቲና ጨዋታ እንደሚያደርገው ራይስ የጨዋታ ፍጥነት ሲቆጣጠር አይታችኋል ወይ ብዬ በጠይቃችሁ መልሳችሁን አውቀዋለሁ ሲል ተደምጧል። ዴክላን ራይስ ብልህ አይደለም ያለው የቀድሞ ተጫዋቹ ትክክለኛ የማቀበል ችሎታ የለውም ሲልም ተደምጧል። ቤተሰቦች በዚህ ላይ የእናንተን ሀሳብ ብቀበል ደስ ይለኛል። ለአልቫሬዝ 200 ሚሊዮን ቢቀርብም አንሸጠውም። የአትሌቲኮ ማድሪድ ዋና ስራ አስፈጻሚ ሚጌል አኔል ጁሊያን አልቫሬዝ አይሸጥም ሲሉ ተናግረዋል። አልቫሬዝ ለአትሌቲኮ ማድሪድ የሚስማማ አጥቂ ነው፣ ከእሱ ጋር መቀጠል እንፈልጋለን ሲሉ ኃላፊው ተናግረዋል። ምላሻችን ግልጽ ነው ያሉት ኃላፊው 200 ሚሊዮን ዩሮ ቢቀርብም አንሸጠውም ሲሉ ተናግረዋል። አልቫሬዝን ለማስፈረም ባርሴሎና 100 ሚሊዮን እንዲሁም ሪያል ማድሪድ 150 ሚሊዮን ዩሮ ቢያቀርቡም ራሱ አንቀበላቸውም ሲሉ የአትሌቲኮ ማድሪዱ ዋና ስራ አስፈጻሚ ሚጌል አኔል ሄል ጨምረው ተናግረዋል። አርሰናሎች የጋብሪኤል ጄሱስን የመሸጫ ዋጋን ወደ 20 ሚሊዮን ፓውንድ ቀንሰውታል ተብሏል። አሁንም ግን ፈላጊ ክለቦቹ እሱን ለመግዛት ውድ እንደሆነ ያስባሉ። 20 ሚሊዮን ፓውንድ ሲል ይሄን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። በተጨማሪም ከአርሰናል ጋር በተያዘ ኤልያስ ኦብሰን ከአርሰናል ጋር በይፋ ውል ተፈራርሞ የአርሰናል ተጫዋች ሆኗል ተብሏል። የ18 ዓመቱ አማካይ ከቶተናም ጋር ያለውን ውል ካለቀ በኋላ በነፃ ዝውውር አርሰናልን ተቀላቅሏል። አርሰናል ስምምነቱን በሚቀጥሉት ቀናት በይፋ እንደሚያሳውቅ ይጠበቃል። ሄርዊጎ ሲል መረጃውን ፋብሪዞ ሮማኖ ዘግቦታል።
በሌላ መረጃ አሌክስ ስኮት አሁንም በዩናይትድ ክትትል እየተደረገበት ይገኛል ተብሏል። ማንቸስተር ዩናይትድ አሁንም የበርንማውዙን አማካይ አሌክስ ስኮት ሁኔታ በቅርበት እየተከታተለ እንደሚገኝ ተገልጿል። ነገር ግን በርንማውዝ አሁንም ተጫዋቹን በዚህ ክረምት የመሸጥ ፍላጎት እንደሌለው ለማንቸስተር ዩናይትድ ግልጽ ማድረጉም ታውቋል። ምናልባት የእንግሊዙ ክለብ ተጫዋቹን ለመሸጥ ፈቃደኛ ከሆነ እንኳን ከ85 ሚሊዮን ፓውንድ በታች እንደማይቀበልም ተመላክቷል። ማንቸስተር ዩናይትዶች በበኩላቸው አማካዩን እስከ 65 ሚሊዮን ፓውንድ በሚጠጋ ሂሳብ ለማስፈረም ፈቃደኛ እንደሆኑ አሳውቀዋል ሲል ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። ከማንቸስተር ዩናይትድ ጋር በተያያዘ ቤንጃሚን ሴሽኮና ካርል ዳርሎ ማንቸስተር ዩናይትድ ከሪክሳም ጋር በሚያደርገው የወዳጅነት ጨዋታ የጉዞ ቡድን ውስጥ ያሉም ተብሏል። ሴሽኮ ሙሉ የአካል ብቃት እንቅስቃሴ ለማድረግ እየሰራ ባለበት በካሪንግተን ቆይቷል። ዳርሎ ደግሞ ባለፈው የውድድር ዘመን መጨረሻ ላይ ካደረገው ቀዶ ጥገና በደንብ ስላላገገመ ተጫዋቹ በማንቸስተር ይቆያል ተብሏል። ሁለቱም ተጫዋቾች ሙሉ በሙሉ ጤናማ ሆነው ለ2026-27 የውድድር ዓመት መጀመሪያ ጨዋታ ዝግጁ እንደሚሆኑ ይጠበቃል ሲል ይህን መረጃ ሜን ስፖርት ዘግቦታል። በተጨማሪም ጄጄ ጋብርኤል ማንቸስተር ዩናይትድ ከሪክሳም ጋር የሚያደርገው ጨዋታ ላይ አይገኝም ተብሏል። ምክንያቱም ዛሬ ከቡድኑ ጋር የተቀላቀለበት የመጀመሪያ ቀን ስለነበረ እናም አብሮ ልምምድ ስላልሰራ ነው። እናም ረዘም ላለ ጊዜ እረፍት ወስዷል ተብሏል። ሆኖም ግን ከሮዘንበርግ ጋር ለሚኖረው ለቀጣይ የወዳጅነት ጨዋታ ዝግጁ ሆኗል ተብሎ ይጠበቃል ተብሏል። መረጃውን ሜን ስፖርት ይፋ አድርጎታል። ፖርቹጋላዊው ኮከብ ክርስቲያኖ ሮናልዶ የ5 ጊዜ የባላንዶር አሸናፊው በኔሽንስ ሊግ ከዌልስ ጋር በሚደረገው ጨዋታ እግር ኳስን በጀመረበት ጆሴ አልቫላዴ ስታዲየም የብሔራዊ ቡድን ተሳትፎን ሊያጠናቅቅ መሆኑ ታውቋል ተብሏል። ቤተሰቦች ይህን መረጃ ሪካርዶ ፖርቹጋል ዘግቦታል። የሀገሩ በርካታ ሚዲያዎችም ይህንን ዜና እያሰራጩት ሲሆን ነገር ግን እስካሁን ድረስ ይፋዊ መግለጫ ከክርስቲያኖ ሮናልዶ በኩል አልተሰጠም ተብሏል። መረጃውን ሪካርዶ ፖርቹጋል ይፋ አድርጎታል። ከክርስቲያኖ ሮናልዶ ጋር በተያዘ ክርስቲያኖ ሮናልዶ አሁን ላይ አቅሙ በሳውዲ ፕሮ ሊግ ብቻ መጫወት ነው ብሏል። ሮናልዶ ናዛሪዮ ብራዚላዊ ታሪካዊ ተጫዋች ሮናልዶ ናዛሪዮ የዓለም ዋንጫው ለክርስቲያኖ ሮናልዶ ፈታኝ መሆኑን ገልጿል። ምናልባትም ሮናልዶ አሁንም በሳውዲ አረቢያ ሊግ የመጫወት አቅም አለው፣ ደረጃውም እዛ ነው ሲል ሮናልዶ ናዛሪዮ ተናግሯል። አክሎም ነገር ግን በዓለም ዋንጫ መፎካከር እንዳየነው የበለጠ አስቸጋሪ ነው፣ ደረጃውም ከፍ ይላል ሲል ተናግሯል። ለእግር ኳስ ፍቅር ቢኖረን ለዘላለም የመጫወት ፍላጎት ቢኖረንም ሰውነታችን በራሱ የሚወስን ይመስለኛል ሲል ሮናልዶ ናዛሪዮ ጨምሮ ተናግሯል። በሌላ መረጃ ስኮር 90 የዓለም ዋንጫ ምርጥ 11 ተጫዋቾች በማለት አንድ መረጃ ይፋ አድርጓል። ቤተሰቦች ምስሉ ላይ እንደምትመለከቱትም በግብ ጠባቂነት ቦታ ላይ የስፔን ግብ ጠባቂ የሆነው ኡናይ ሲሞን መቀመጥ ችሏል። በተከላካይነት ቦታ ላይ ደግሞ ማርክ ኩሬላ ከዛው ከስፔን ብሔራዊ ቡድን፣ ላፖርቴም ከስፔን ብሔራዊ ቡድን፣ ሮሜሮ ከአርጀንቲና ብሔራዊ ቡድንና ፔድሮ ፖሮ ከስፔን ብሔራዊ ቡድን መቀመጥ ችለዋል። መረጃውን ስኮር 90 ይፋ አድርጎታል። መሃል ሜዳውን ደግሞ ስንመለከት ቤተሰቦች ጁድ ቤሊንጋም እንግሊዝ ብሔራዊ ቡድን፣ ሮድሪ ከስፔን ብሔራዊ ቡድንና ኤንዞ ፈርናንዴዝ ከአርጀንቲና ብሔራዊ ቡድን ተካተዋል። ፊት መስመሩ ምን ይመስላል የሚለውን ደግሞ ስንመለከት ኪሊያን ሙባፔ ከፈረንሳይ ብሔራዊ ቡድን፣ አርሊንግ ብራውት ሃላንድ ከኖርዌይ ብሔራዊ ቡድንና ሊዮኔል አንድሬስ ሜሲ ከአርጀንቲና ብሔራዊ ቡድን እነዚህን 11 ተጫዋቾች ስኮር 90 እስካሁን ድረስ ባለው የዓለም ዋንጫ ውድድር ምርጥ 11 እነዚህ ናቸው ሲል ይፋ አድርጓል። ይህንን ፎቶ ቤተሰቦች በዚህ ላይ የእናንተን ሀሳብ ብትጽፉልኝ ደስ ይለኛል። ከዓለም ዋንጫው ጋር በተያዘ የዓለም ዋንጫ አሸናፊው ብሔራዊ ቡድን የአሸናፊነት ቀለበት የሚሸለም ይሆናል ተብሏል። በዘንድሮ የዓለም ዋንጫ ውድድር ታሪክ ለመጀመሪያ ጊዜ ቀለበት እንደሚሰጥ ተነግሯል። ይህንም ተከትሎ የፍጻሜው አሸናፊ ሀገር ከዋንጫና ሜዳሊያው ጋር 30 ቀለበት የሚሰጠው ይሆናል ተብሏል። ፊፋ ይህንንም ያደረገው ከአሜሪካ የስፖርት ሽልማት ልምዶች አንዱን ወደ ዓለም አቀፍ ውድድር ለማምጣት መሆኑን አስረድቷል። በአሜሪካ ስፖርት ውድድሮች ውስጥ ለአሸናፊዎች የተለያዩ ቀለበቶችን መሸለም የተለመደ መሆኑ ይታወቃል ሲል ይህንን መረጃ ሞንዶ ዲፖርቲቮ ዘግቦታል።
ሌላ የዓለም ዋንጫ እንድናዘጋጅ መመረጥ አለብን። ዶናልድ ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ዳግም የዓለም ዋንጫ እንድታዘጋጅ መመረጥ አለባት ሲሉ ተናግረዋል። አሜሪካን ዳግም ለአዘጋጅነት መምረጥ አለባችሁ ያሉት ዶናልድ ትራምፕ በቀጣዩ ግን ሜክሲኮና ካናዳን እናስወጣቸዋለን ብለዋል። ምንም እንኳን በዚህ የዓለም ዋንጫ አብረውን እንዲያዘጋጁ ደግነቴን ባሳያቸውም ቀጣይ ይወጣሉ ሲል ዶናልድ ትራምፕ ተናግሯል። አክሎም ቀጣይ ከቻይና ጋር ሆነን ውድድሩን ማዘጋጀት እንችላለን፣ ተጫዋቾች በጣም ይወዱታል ሲሉ ዶናልድ ትራምፕ ተደምጠዋል። ፊፋ ከቮዚና ጋር ፎቶ ለመነሳት ክፍያ ጠይቋል እየተባለ ነው። ቤተሰቦች ይህንን መረጃ ስካይ ስፖርት ዘግቦታል። በዓለም ዋንጫው ጥሩ ጊዜ ካሳለፉ ተጫዋቾች መካከል የኬፕ ቨርዴው ግብ ጠባቂ ቮዚና አንዱ ነው። ፊፋ አሁን ላይ ቮዚናን ከፍጻሜ በፊት በሚኖረው ጋዜጣዊ መግለጫ እንደሚያቀርበው ተገልጿል። ደጋፊዎች ከቮዚና ጋር ፎቶ ለመነሳት ከፈለጉም 100 ሚሊዮን ዩሮ እንዲከፍሉ መጠየቁ ተነግሯል። ግብ ጠባቂው እሁድ በሚካሄደው የዓለም ዋንጫ ፍጻሜ ፍልሚያ ላይም ይገኛል ተብሎ ይጠበቃል። ቮዚና የፍጻሜ ተፋላሚ በሆኑት ስፔንና አርጀንቲና ጨዋታዎች ምርጥ ብቃቱን አሳይቶ ነበር። ፊፋ ደጋፊዎች የመግቢያ ክፍያ ፈጽመው በጋዜጣዊ መግለጫ ላይ እንዲገኙ መፍቀዱም አይዘነጋም ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ውድ ቤተሰቦች ይህንን የዩቲዩብ ቻናል አዲስ ነው፣ እናም ሰብስክራይብ በማድረግ ተቀላቀሉን። በመረጃው እርካታ ከተሰማችሁ ቪዲዮን ላይክ አድርጉት፣ እንዲሁም ለወዳጅ ዘመዶቻችሁ ሊንኩን ሼር አድርጉላቸው። በሌሎች የስፖርት መረጃዎች ነገ ተመልሰን እንመጣለን። ተመልሰን እስከምንገናኝ ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ።